ፍሪጅ መራለው ያለው ቤቱን አውቃለሁኝ። ሱቁ ዲፕሎማት አካባቢ ነው። ሶሊ አሁን የፍርድ ቤቱ ጉዳይ ምን ላይ ደርሶልሻል? ሱቅሽን ምን እያሉ ነው? ይመልሳሉ ወይስ እንዴት ነው ያለው ነገር? ጠፋች አንዷ ማለት ነው። ከሀገር ልትወጣ ነው ምናምን ቀድማችሁ ድረሱልኝ አላልኩም ነበረ? ክሴ ያው ከሷ ጋር ስለነበረ የለችም። ስለዚህ ሱቅሽ አሁን እጅሽ ላይ አይደለም። እሺ በምንድን ነው አሁን የምትተዳደሪው? ምንድን ነው ኢንካምሽ አሁን በዚህ ሰዓት? ሶሊ እንግዲህ ኢትዮጵያ ያለ ንብረትሽን ካመጣሽ ከሰጠሻቸው ሁሉ ነገርሽን ከወሰዱት አሁን እንዴት ነው ኑሮሽ የሆነ ያለው? እግዚአብሔር እኮ አነሳኝ እኮ ከዛ በኋላ እኮ የፊት ፕሮዳክቶች እና ሽቶ ማለት ነው እነሱ ሲያሳጡኝ አመሰግን ነበረ። ከዛ እግዚአብሔር እንደ አዲስ አነሳኝ፣ እንደ አዲስ ወለደኝ። አሁን ትልቅ ሱቅና ስንከፍታለሁ እንደውም በቅርቡ ማለት ነው። እግዚአብሔር ከዱባይ የወጣችሁ ሴትዮ ፎቶ ከዱባይ የወጣችሁ የሶስቱ ፎቶ ይሄን ስራቸውን ስለሚያውቁ ከየት ላምጣ? የላቸውን ስንት 11 አመት ሲኖሩ ፎቶ የለም። ስማቸው በጣም የምፈልጋት ኪያ አንዷ ወጣለች። ኦልሬዲ ከሀገር ወጣች ይመስለኛል። ታሰሰች የለችም። አሁን ፎቶችንን ለጥፋለች እንከሳለን የሚሉት ሰዎች እነማን ናቸው? እስኪ ክሰሱኝ። እኔ ችግር የለብኝም። እኔ እኮ ፍትህ የምፈልገው ነው። ሰው እንዲሰማቸው ነው። ኢምሬት ውስጥ ድግምት ምናምን በጣም ሀርድ ነው። ህግ የሚያቅሰው ጓደኛ ያለ በጣም ሁሉ ነገር ከድሮ ጀምሮ ሬሶሊና ከሳሽ ዋና አመራር ነው እና ያለብኝ ነገር እነግረዋለሁ። እኔ እኮ ሲሄድ አሰርቶብኝ ነው። ኧረ ከቀን እየከሳሽ ነው። ኧረ ከቀን እንደዚህ ሊሆንሽ ነው ይለኛል። ዋና የሚባለውን አውቃለሁ። እዚህ ሀገር እኮ በጣም ውግዝ ነው። በጣም ላኢላ ኢለላህ ነው ያለኝ ማለት ነው። እና ያንን ስለሚያውቁ እነሱ አይከሱኝም። እኔ ነኝ እኮ የከሰስኩት። እኔ ነኝ ሱቄን ለማስመለስ እየተከራከርኩ ያለሁት እንጂ የከሰሰኝ የለም። ሊከሰኝ እኔን የሚችል የለም። እንዲህ ስም አዘዋውረሽ በስማቸው ያዙላላቸው። በሱ እኮ አልመጣም። ሌላ ሰው ነው የላከው፣ ሌላ ሴት ማለት ነው። ገብቶካል? እኔ ልግዛሽ ለምን ከዛ ሰፈር መውጣት እፈልጋለሁ እሸጣለሁ ስል ሰማች እና ልግዛሽ ምናምን ስትል አግኝቼ ነው ወደ ሌላ ቦታ ልከፍት ነው እኔ ከዛ ሰፈር ነቅዬ ልወጣ ማለት ነው። ምክንያቱም እግዚአብሔር ስለረዳኝ እግዚአብሔር ማመስገን እፈልጋለሁ። ጊዜም በእነሱ ማቃጠል አልፈልግም። በእነሱ ባቃጠልኩ ቁጥር የምጸልይበት ቤተክርስቲያን የሚሄድበት ነው ለውስጥ የማያደርገው። ከዛ ሰፈር ልወጣ አንዱን ሸጥኩት ለሌላ ሀገር ዜጋ ለሱዳኔ ሸጥኩት ማለት ነው። ከዛ ሁለቱን በመዘጋጀት ላይ ለመሸጥ ማለት ነው። በቃ ስራ ቆመ። እዛ ልክ ሲሄድ ያመኛል፣ ራስ ምታት ይመጣብኛል፣ መስራት አልችልም። ከስተመር እኮ አለኝ ያኔ ሴት የተባለ ጭራሽ በቃ ወንዶች ሴቶች ስራዬ ላይ በጣም በቃ ሰክሰስፉል የለም። የፊቱ ፕሮዳክት ሽቶዬን የማይወስድ ሰው የለም። በቀን ብዙ ነው የማወጣው። ተቀየርኩኝ። በቃ ሰፈሩ ጋር ስደርስ ያመኛል ምናምን፣ ይሄ ይከታተለኛል። ወንድሙ በቃ ዞር ስል ይከታተለኛል፣ ዞር ስል በመኪና ይከታተሉኛል። በምን አረ እግዚአብሔር ያልኩ በቃ ከዚህ በላይ አልችልም፣ ከዚህ በላይ መቀጣት አልችልም። በቃ ደክሞኛል አልኩኝ። የሱቁ ጉዳይ አሁን የወሰዱት ሰዎች እንትኑ አለሽ ማስረጃው አለሽ? ትናንትና ግን ያው እንደደነገጡ ስለሚያውቅ ሰጡኝ ይመስለኛል። ለምን አንዴ ሁላችሁም ኮፒ ሊንክ አድርጉ። የሀቢባ ጥጆች ሪፖርት እያደረጉ ነው። ሁላችሁም ኮፒ ሊንክ አድርገዋል። እንዴ ጸዴ ካርሎስ ሁላችሁም አንዴ ኮፒ ሊንክ አድርጉ። ኑ በእኔ ቤት ወይ ካልሆነ ችግር የለም። ታብታብ ሲደረገውን ይለቀቃል። ታብታባላችሁ ከተደረገ ይለቃል። ችግር የለውም ሰሊና። ስለዚህ እኔ አሁን ሀቢባ አሁን የዛን ቀን ለምንድን ነው ክሰሷት እያለች የነበረችው? ሀቢባ እዛ ጋር ማስታረቅ አትችልም ነበር? አንቺን ችል ነበረ። ደግሞ ይሄ እሷ ቤት እኮ ስረዳ ነው የምታወቀው። ባይገርም 3000 ድርሃም 4000 በዋትሳፕ ምን አልኳት፣ ቀጠሮ ትሰጠኛለች ታውቃለህ። ይሄ ቀጠሮ የሚገባው ነገር አለ። እኔ ላይ አትመጻደቂ። እኔ ላይ ታውቂኛለች። ስረዳ እንጂ የምታውቂኝ ጮኩባት። እኔ እዚህ ጋር እኮ ፍትህ የምፈልግ ሴት ነኝ።
እኔ 3,000 4,000 ድርሃም ዊልቸር ሲባል ሀቢባ ቤቷን ነው አለቅ ሙስሊም ሆና ክርስቲያን አግብታ ጭራሽ ልጆቿን ክርስቲያን አድርጌያቸዋለሁ የምትል ደነዝ ደንቆሮ ሻንቅላ አራም የሆነች ሴት ናት። እኔ እንደ ሴት ራሱ አልቆጥራትም። ሀቢባ እንደ ሰው አልቆጥራትም። ሰው እርዳታ የሚጀምረው ከቤቱ ነው። ማስተማር የሚገባው ከቤታችን ነው። ሰው እንዳታስገባ እንዲሆነ ሰው ላስገባ ከቤታችን ነው የሚጀምረው። ስለዚህ ሙስሊም ሆና ከክርስቲያን ጋር እየተኛች ለሴቶች ቆማለሁ ብትል አይዋጥልኝም። ጤናማ አይደለችም። ሲቀጥል አንድ ነገር ልንገራችሁ፣ ሀቢባን ጨምሮ ማንም ቲክታክ ላይ ቁጭ ብሎ ፉል ታይማቸውን ተጠቅመው ቁጭ ብሎ የሚውሉ ሰዎች የሚያገኙት ነገር አለ። ሀቢባ ባሏ ምንድን ነው? የአንድ ኤምባሲ ሾፌር ነው የሚያገኘው 4,000-5,000 ድርሃም ከሁለት ልጆቿ ጋር እሷን አስተዳድረው ሂውማን ሄሮዋን ገዝቶ ከእርሷን ሞልቶ ልጆቹን የግል ትምህርት ቤት አስተምሮ አስቡት። ጭንቅላታችሁን አሰሩ። ማንም ሰው ጥቅም የማያገኝ ከሆነ ቲክታክ ላይ ቁጭ ብሎ አይውልላችሁ። ሀቢባ ከእርዳታ የምታገኘው ገንዘብ አለ። አሁንም ሌላ ቦታም እየወጣ ነው ብዙ ቢስ በዚህ ሁለት ቀን ታያላችሁ። ሀቢባን አር የነካው እንጨት ስናረጋት ታያላችሁ። አሁን ጊዜው አይደለም። በዚህ ሰዓት እንዲህ አይደለም። ከብዙ ሰዎች በውስጥ በኩል ሀቡዬ እርጂኝ ብሎ 2 ሚሊዮን ብር ለሚያስፈልገው ሰው 400,000 ብር 350,000 ብር የተቀበለቻቸው ሰዎች አሉ። በእሷ ቤት ለመረዳት 1 ሚሊዮን ብር ለሚያስፈልገው ሰው 180,000 ብር የምትቀበላቸው ግን አብረን አይደለም አብረን እንኖራለን። ስለዚህ እየሄዳችሁ ሀቢባ ጥሩ ናት፣ ሀቢባ ደግ ናት፣ ከኪሷ 1 ብር አትሰጣቸው። ፈርቅ ይዛ በፔፓል በዜል በካሻፕ ሳንቲሟን እየሸቀለች እስቲ አንድ ጥያቄ ልጠይቃችሁ። አንድ ቀን የእርዳታ ገንዘብ ኦዲት ይደረግ ሲባል ሰምታችሁ ታውቃላችሁ? የእርዳታ ብር ኦዲት ይደረጋል? ንገሩኝ። ማን እንዳስገባ ታውቃላችሁ? አይደረግም። የእርዳታ ገንዘብ ኦዲት አይደረግም። ምክንያቱም ማን እንደሰጠ ማን እንዳልሰጠ አይታወቅም። እነሱ የሚያገኙት ከምንድን ነው መሰላችሁ? ከዜል፣ ከካሻፕ፣ ከፔፓል በዚህ በ3ቱ አካውንት 10 ሚሊዮን ብር ቢገባ 5ቱን ግንድስ አድርገው 5ቱን የገባው ቢሉ ማንም አይጠይቃቸው። ማንም። ይሄ የእርዳታ ፋይናንስ ስርዓት ካልተበጀለት ኦዲት የሚያደርገው ሰው ከሌለ ምን አርቆሽ አያውቅም። ሆራ እንዲያው ምን ብዬ አወራዋለሁ? ተናገሪ። ለሌሎች እኮ መማሪያ ነው። እንዲያው ሲበዳኝ ሀቢብ